መዝሙረ ዳዊት ምዕራፍ 73 ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና። እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውን በሰማይ አኖሩ፣ አንደበታቸውም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በውኑ ዕውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። እንዲህም አልሁ፣ በውኑ ልቤን በከንቱ አጸደቅሁ፣ እጆቼንም በንጽሕና በከንቱ አጠብኩ። ሁልጊዜም የተገረፍኩ ሆንኩ፣ መሰደቤም በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችህን ትውልድ በበደልኩ ነበር፣ አውቅም ዘንድ አሰብኩ። ይህ ግን በፊቴ ችግር ነበረ። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለ። ልቤ ነዶአልና ኩላሊቴም ቀልጦአልና እኔ የተናቅሁ ነኝ፣ አላወቅሁህም። በአንተ ዘንድም እንደ እንስሳ ሆንሁ። እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያስከኝ። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ። እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩትን ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ። መዝሙረ ዳዊት ምዕራፍ 74 አቤቱ ስለምን ለዘወትር ጣልከኝ? በማሰማሪያ በጎች ላይስ ቁጣህን ስለምን ተቈጣ? አስቀድመ የፈጠርካትን ማኅበርህን የተቤዥሃትንም የርስትህን በትር በእርሷ ያደርክባትን የጽዮንን ተራራ አስብ። ጠላት በቅዱሳን ላይ እንደ ከፋ መጠን ሁልጊዜም በትዕቢታቸው ላይ እጅህን አንሣ። ጠላቶች በበዓል መካከል ተመኩ፣ የማያውቁትንም ምልክታቸው አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉም እንጨቶች በመጥረቢያ በሮቿን ሰበሩ። እንዲሁ በመጥረቢያና በመዶሻ ሰበሩአት። መቅደስህን በእሳት አቃጠሉ፣ የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየሕዝባቸው ኑ
የእግዚአብሔርን በዓሎች ከምድር እንሻር አሉ። ምልክታችንን አናይም፣ ከእንግዲህ ወዲህም ነቢይ የለም፣ እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ያቃልላልን? ቀኝህንም በብብትህ መካከል እጅህንም ፈጽመ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። አንተ ባሕርን በኃይል አጽናት፣ አንተ የእባቦችን ራስ በውሃ ውስጥ ሰበር፣ አንተም የዘንዶውን ራሶች ቀጠቀጥ። ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። አንተ ምንጮቹንና ፈሳሾቹን ሰነጠቅ፣ አንተ ሁልጊዜ የሚፈሱትን ወንዞች አደረቅ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐዩንና ጨረቃውን አዘጋጀ። አንተ የምድርን ዳርቻ ሁሉ ሠራ፣ በጋንም ክረምትንም አንተ አደረግ። ይህን ፍጥረትህን አስብ። ጠላት እግዚአብሔርን ተላገደ፣ ሰነፍ ሕዝብም ስሙን አስቈጣ። የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችህን ነፍስ ለዘወትር አትርሳ። ወደ ኪዳን ተመልከት። የምድር የጨለማ ስፍራዎች በአጣም ቤቶች ተሞልተዋልና። ችግረኛ አፍሮ አይመለስ። ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ ተነስ፣ በቀልህንም ተበቀል። ሰነፎች ሁልጊዜም የተላገዱህን አስብ። የባሪያዎችህን ቃል አትርሳ። የጠላቶች ኩራት ሁልጊዜ ወደ አንተ ይወጣል። መዝሙረ ዳዊት ምዕራፍ 75 አቤቱ እናመሰግንሃለን፣ ስምህንም እንጠራለን። ተአምራትን ሁሉ እናገራለሁ። ጊዜውን ስቀበል እኔ በቅን እፈርዳለሁ። ምድርና በእርሷ ውስጥ የሚኖሩት ሁሉ ቀለጡ። እኔም ምሰሶዎቿን አጠናው። ዓመፀኞችን አትበድሉ አልኋቸው። ኃጢአተኞችንም ቀንዳችሁን አታንሱ፣ ቀንዳችሁን እስከ ላይ አታንሱ፣ በእግዚአብሔርም ላይ ዓመፅን አትናገሩ። ክብር ከምሥራቅ ወይም ከምዕራብ ወይም ከምድረ በዳ የለምና። እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንም ያከብራል። ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት። ከዚህ ወደዚያ አገለባበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። እኔ ግን ለዘላለም ደስ ይለኛል፣ ለያዕቆብም አምላክ ዝማሬን አቀርባለሁ። የኃጥአንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን ከፍ ከፍ ይላሉ። መዝሙረ ዳዊት ምዕራፍ 76 እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው። ስፍራው በሳሌም ማደሪያውም በጽዮን ነው። በዚያም የቀስትን ኃይል፣ ጋሻን፣ ሰይፍን፣ ሰልፍንም ሰበረ። በዚያም ቀንዶችን ሰበረ። አንተ በዘላለም ተራሮች ሆነ በድንቅ ታበራለ። ልበ ሰነፎች ሁሉ ደነገጡ፣ እንቅልፋቸውንም አንቀላፉ። ባለጠጎች ሁሉ በእነርሱ እጅ ምንም አላገኙም። የያዕቆብ አምላክ ሆይ ከተግሣጽ የተነሣ ፈረሰኞች ሁሉ አንቀላፉ። አንተ ግን አንተ ግሩም ነህ፣ ቁጣህን ማን ይቃወማል? ፍርድህን ከሰማይ አሰማ። ምድር ፈራች ዝምም አለች።
ልበ የዋሃን ያድን ዘንድ እግዚአብሔር ለፍርድ በተነሣ ጊዜ ሰው በፍቃዱ ያመሰግንሃልና ከሕሊናቸው ትርፍም በዓልህን ያደርጋሉ። ለአምላካችን ለእግዚአብሔር ስእለትን ክፈሉ። በዙሪያው ያሉ ሁሉ እጅ መንሻህን ለሚያስፈራው ያገባሉ። የመኳንንትን ነፍስ ያወጣል፣ በምድርም ነገሥታት ዘንድ ያስፈራል።